ምኒልክ ሰከንድ 1889 to 1913 የአጼ ምኒልክ ሁለተኛ ዘመን ከ1889 እስከ 1913 ድረስ እንደ ዩሮፒያን አቆጣጠር። Emperor Menelik II, the process of territorial expansion carried out during the time of Menelik II, it can be categorized into three phases. የኢትዮጵያ የግዛት ማስፋፋት ሂደት የተካሄደው በአጼ ምኒልክ ሁለተኛ ዘመን ነው። አጼ ምኒልክ ሁለተኛ የኢትዮጵያን ግዛት የማስፋፋት ስራ ሲሰሩ በሶስት የተለያዩ ደረጃዎችን የፈጸሙት። The first phase, as a king of Shawa from 1865 to 1889. The second phase, as emperor up to the Battle of Adwa. And the third phase, as Emperor of Ethiopia after the Battle of Adwa and the post-Adwa period from 1896 to 1900. The territorial expansion started in 1870s and it was concluded in 1900. አጼ ምኒልክ ሁለተኛ ከ1889 እስከ 1913 በእንደ ኢትዮጵያን አቆጣጠር ኢትዮጵያን ሲያስተዳድሩ ከ1870ዎቹ አንስቶ እስከ 1900 ባሉት 30 ዓመታት ውስጥ ወይንም ደግሞ በጥቅሉ 50 ዓመት በሚፈጅ ጊዜ ውስጥ ዘመናዊ ኢትዮጵያን ሼፕዋን ሰርተው ጨርሰዋል። አጼ ምኒልክ ኢትዮጵያን የመሬት የግዛት ማስፋፋት የሰሩበት ሶስት የተለያዩ ደረጃዎች አሉ። የመጀመሪያው at the first phase የምንለውን as the king of ሸዋ እንደ ሸዋ ንጉስ እያሉ ከ1865 እስከ 1889 ድረስ ያለው ነው። ሁለተኛው as emperor up to the battle of Adwa፣ ሁለተኛው ደግሞ ከነገሱበት አንስተው እስከ አድዋ ጦርነት ነው ከ1889 እስከ 1896 ድረስ the second phase ተብሎ ሲጠራ፣ ሶስተኛው ደግሞ after the battle of Adwa and the post Adwa period from 1896 to 1900 ከ1896 እስከ 1900 ድረስ ያለው ደግሞ ሶስተኛው ፌዝ ተብሎ ይጠራል። ስለዚህ ኢትዮጵያን አጼ ምኒልክ የገነቡት በሶስት የተለያየ ደረጃዎች ነው ማለት ነው። The process of building the modern Ethiopian empire, there was two approaches. The first one is a peaceful submission and the second one is forceful subjugation. አጼ ምኒልክ ሁለተኛ ኢትዮጵያን ሰሩ በሁለት አይነት አቀራረብ ነው የቀረቡት። አንደኛው ፒስፉል ሰብሚሽን ነው፣ በሰላም እጅ ከሚሰጡት ጋራ በሰላማዊ ጉዳዩን መጨረስ ነው። ሁለተኛውን የግዛት ማስፋፋት ሲሰሩ በሰላም አልገባሚያቱን ደግሞ በኃይል ሰብጁጌት በማድረግ ነው፣ forceful subjugation ነው። ንጉስ ምኒልክ began his territorial expansion while he was the king of Shawa in 1870s. አጼ ምኒልክ ሁለተኛ የግዛት ማስፋፋት ስራውን የጀመሩት የሸዋ ንጉስ በነበሩበት በ1870ዎቹ ላይ ነው። as a king of Shawa 1875 to 1889 የሸዋ ንጉስ በነበሩበት ሰዓት ከ1875 አንስቶ እስከ 1889 ባሉት ጊዜዎች peacefully submitted regions በሰላም እጃቸውን የሰጡ አካባቢዎች the Christian Gurage, the Shawa Oromo, Gibe region, Ilo Ababora and Wallaga. The first to be incorporated by Nugus Mnilik of Shawa in the early 1870s were the Oromo clans of Shawa. ለመጀመሪያዎቹ አጼ ምኒልክ ቀድሞ ያስገቧቸው ግዛቶች የወል የሸዋ ኦሮሞዎችን ነው። የሸዋ ኦሮሞ ጎሳዎችን በ1870ዎቹ ወደ ግዛታቸው አስገብተዋል። as a king of Shawa, the northern Christian Gurage peacefully submitted. የሸዋ ንጉስ ባሉበት በሰላም ካስገቧቸው ውስጥ የሰሜኑ የክርስቲያን ጉራጌ ነው። ሰሜን ክርስቲያን ጉራጌ ወይንም ደግሞ ኪስታኔ ሶዶ ጉራጌ እያለን የምንጠራው በሰላም ለአጼ ምኒልክ እጃቸውን ሰጥተዋል። ሌላው ቱለማ ኤንድ መጫ፣ ሌሎቹ ደግሞ ቱለማና መጫዎች ናቸው። የሸዋ ኦሮሞዎች የሆኑት ቱለማና መጫዎቹ በ1870ዎቹ ላይ ምኒልክ ኢንኮርፖሬትድ ዘ ቱለማ ኤንድ ኢስተርን መጫ ኦሮሞ ቴሪቶሪስ 1870 ላይ አጼ ምኒልክ የሸዋውን የምስራቅ የመጫ ኦሮሞንና የሸዋውን ግዛት ወደ ግዛታቸው ጠቅልለውታል። ኤምፐረር ምኒልክ ሁለተኛ ፈርስት ፌዝ ኦፍ ፒስፉል ሰብሚትድ ሸዋ ኦሮሞ አንደኛው ነው ማለት ነው። በሰላም እጃቸውን ከሰጡት ራስ ጎበና ዳጬ ሸዋን ኦሮሞ notably played a pivotal role in the territorial expansion and the creation of the modern Ethiopian empire. በዘመናዊ የኢትዮጵያ ግንባታ ውስጥ እንዲሁም በአጼ ምኒልክ መስፋፋት ላይ ትልቅ ሚና ከተጫወቱ የሸዋ ኦሮሞዎች ውስጥ ራስ ጎበና ዳጬን የሚስተካከለው እንደሌለ የታሪክ መዝገቦች ያስረዳሉ። The northern Gurage, the Kistani or Sodo Gurage peacefully submitted without resistance to Menelik, and here the role of Ras Govana Dace was a very important. በዚህም ዘመቻ ላይ ጎበና ዳጬ ትልቁ ስራ እንደሰሩ ይነገርላቸዋል። the western Gurage የምዕራቡ ጉራጌ the western Gurage ብለን የምንጠራው the
ሙስሊም ጉራጌ ፓርቲ የሆነውን ነው። ሌድ ባይ ሐሰን ኢንጃሞ ኦፍ ቀበና የዌስተርን ጉራጌን ሬዚስታንስ ወይንም ደግሞ አልገዛም ባይነትን የመራው የቀበናው ሐሰን ኢንጃሞ ነው። ስትሮንግሊ ሬዚስትድ ምኒልክስ ፎርስ አንትል ራስ ጎበና ዲፊትድ ዘም ኢን 1889 የዌስተርን ሙስሊም ጉራጌዎች በጠንካራ የሆነ ተቃውሞ አስነስተዋል። ከ1878 እስከ 1888 ባለው ለ10 ዓመታት ጊዜ ተቃውሞ አካሂደዋል። ይህንን ተቃውሞ የሚሰራው የቀበናው መሪ ሐሰን ኢንጃሞ ነበረ። በመጨረሻም ራስ ጎበና ዳጬ 1888 ላይ ሐሰን ኢንጃሞን በማሸነፍ ዌስተርን ጉራጌ ወይም ሙስሊም ጉራጌን ሰብጅጌት አድርገው በአጼ ምኒልክ መንግስት ስር እንዲጠቃለል አድርገውታል። እንግዲህ አጼ ምኒልክ በመጀመሪያው የስልጣን ዘመናቸው የሸዋ ንጉስ እያሉ እነዚህን አካባቢዎች ሁሉ ሰብስበው ወደ ግዛታቸው አስገብቷቸዋል ማለት ነው። Emperor Menelik II. The territorial expansion to west and south western Ethiopia was concluded through both forceful and peaceful submission. ወደ ደቡብና ደቡብ ምዕራብ ኢትዮጵያ የተደረጉት ዘመቻዎች ግን የአጼ ምኒልክ ዘመቻዎችን ያደረጉት በሁለቱም በሰላም በኃይልም በመጠቀም ነው። Horro Guduru. Emperor Menelik II in the area of south of Abai River was controlled by Ras Adal and Nugus Takla Haymanot for some time up to the time of the defeat at Imbabo by Menelik's commander Ras Governor Dache. ደቡብ ከአባይ ደቡብ በሚገኘው ክፍል ወይንም ደቡብ ምዕራብ የኢትዮጵያ ክፍልን ጎጃሙ ንጉስ ተክለ ሃይማኖት ወይንም ቀድሞ አዳል ተሰማ የሚባሉት ሆሮ ጉድሩን ወለጋን አካባቢ ጨምረው ተቆጣጥረው ነበር። እሳቸው በኢምባቦ ጦርነት በአጼ ምኒልክ ጎበና በሚመራው ጦር የአጼ ምኒልክ ጦር ጎበና በሚመራው ተሸንፈው እስኪለቁ ድረስ አካባቢውን ይቆጣጠሩት ነበር። The Battle of Imbabo የኢምባቦ ጦርነት ከተካሄደ በኋላ ከኢምባቦ ላይ የንጉስ ተክለ ሃይማኖት መሸነፍንና የምኒልክ ኃይል ማሸነፍን ተከትለው ሌቃ ነቀምቴ፣ ሌቃ ቄለም፣ ጅማ አባ ጅፋር submitted to Menelik peacefully who promises them to recognize and maintain their autonomy. የኢምባቦን ጦርነት ተከትለው ሌቃ ነቀምት፣ ሌቃ ቄለምና ጅማ አባ ጅፋር እጃቸውን በሰላም ለአጼ ምኒልክ የሰጡ ሲሆን አጼ ምኒልክ ደግሞ በምላሹ ራሳቸውን በራስ የማስተዳደር አውቶኖመስ ወይንም የራስ ገዝ ስልጣን ቃል ገብተውላቸው በስራ ላይም አውለዋል። የእነዚህ ሀገር መሪዎች ከስልጣናቸው ሳይወርዱ ቀጥለዋል ማለት ነው። The force of ንጉስ ምኒልክ met strong resistance in አርሲ ወላይታ and ካፋ አጼ ምኒልክ ኢትዮጵያ መሬት ሲያስፋፉና ግዛት ሲያሳፉ ከገጠማቸው ከባድ ጦርነቶች ውስጥ የአርሲ የወላይታውና የካፋው ጦርነት ተጠቃሽ ናቸው። አጼ ምኒልክ ሁለተኛ ፎርስፉሊ ሰብጅጌትድ ካደረጓቸው አካባቢዎች ውስጥ አርሲ፣ ሀረር፣ ወላይታና ካፋ ይገኙባቸዋል። አርሲ and ሀረርጌ The Oromo inhabited territory ምኒልክ encountered stiff resistance አርሲና ሀረርጌ አካባቢ ምኒልክ ኦሮሞዎች በጣም ከበድ ያለ የተቃውሞና የመከላከል ጦርነት ገጥሟቸዋል። The campaign of አርሲ የአርሲ ዘመቻ it took 6 different campaign 6 የተለያዩ ዘመቻዎች ተካሂደዋል አርሲን ለመግዛት from 1882 to 1886 to the peace by the አርሲ ኦሮሞ እና አካባቢውን ለማረጋጋት 6 የተለያዩ ዘመቻዎች ከ1882 እስከ 1886 ባሉ ጊዜያት ተካሂደዋል። The RC resistance suppressed by the force of ራስ ዳርጌ ሳህለስላሴ at the Battle of Azole on 6 September 1886 በመጨረሻም የአርሲ ጦርነትን የመሩት ንጉስ ምኒልክ አጎት የሆኑት ራስ ዳርጌ ሳህለስላሴ ሲሆኑ የአርሲው ጦርነት የተጠናቀቀው the Battle of አዙሌ የአዙሌ ጦርነት ላይ ነው 6 ሴፕቴምበር 1886 መስከረም 6 ቀን 1886 ዓመተ ምህረት ላይ ሀረር አርሲ served as a stepping stone for Menelik's expansion into ሀረር አጼ ምኒልክ ወደ ሀረር ለሚያደርጉት ዘመቻ ደግሞ እንደ ዋና መነሻ ሆኖ ያገለገላቸው ሀረር ላይ እንዲያሸንፉ መንገድ የከፈተላቸው አርሲን መቆጣጠር መቻላቸው ነው። የአርሲ መቆጣጠር መቻላቸው አርሲ served as a stepping stone for Menelik's expansion into the Emirate of ሀረር ወደ ኤሚሬት ኦፍ ሀረር የሚያደርጉት ዘመቻ መነሻ ቦታቸው አድርገው የተጠቀሙት ሀረርን ነው። ሀረር was subdued after a bloody war ሀረር
በቁጥጥር ስር የገባችው ከበድ ያለ ደም የፈሰሰበት ጦርነት ከተካሄደ በኋላ ነው። The combined force of the Hararis and the Oromo attempted to resist ምኒልክስ ኤክስፓንሽን የተቀናጀው የሐራሪዎችና የኦሮሞ ኃይል የምኒልክን ኤክስፓንሽን ለመከላከል ጥረት አድርጎ ነበረ። The Battle of Chalanko Emir Abdullah defeated at the Battle of Chalanko early in 6 January 1887. Chalanko is about 19 kilometers from Harar's historical walled city. የሐረር ጦርነት ያበቃው በጥር 6 1887 ዓ.ም ጨለንቆ ላይ በተካሄደው ጦርነት ነው። በዚህ ጦርነትም the Emirate of Harar ኢማም የነበሩት ኢሚር አብዱላህ ተሸንፈዋል። የዚህም ከሐረር ከተማ 90 ኪሎ ሜትር በርቀት ላይ በምትገኘው በጨለንቆ በተደረገው ጦርነት ኢሚር አብዱላህ እና የምስራቅ ኦሮሞዎች ተሸንፈው ሐረር በአጼ ምኒልክ ጦር ስር እንድትገባ ምክንያት ሆነዋል ማለት ነው። ንጉስ ምኒልክ succeeded at ጨለንቆ እና በልሂም የአጼ ምኒልክ ጨለንቆ ላይ ድል ማግኘታቸው ሐረርን መቆጣጠራቸው to control the eastern commercial town of ሐረር የምስራቋን የንግድ ከተማ ሐረርን ለመቆጣጠር አስችሏቸዋል። gave him a full control of the long distance trade routes የኢትዮጵያን የሎንግ ዲስታንስ ትሬድ ሩት መስመሮች ሙሉ በሙሉ እንዲቆጣጠሩም ረድቷቸዋል። ደጃዝማች ላተር ራስ መኮንን ወልደ ሚካኤል was appointed as governor of the province of Harar by Emperor ምኒልክ II ከጨለንቆ በኋላ ከ1887 የጥር የጨለንቆ ጦርነት በኋላ ላይ ራስ የተባሉት ደጃዝማች መኮንን ወልድ ሚካኤል የሐረር ገዢ ተደርገው ተሾመዋል። After the incorporation of Harar in 1887, Minilik did not launch a campaign of territorial expansion in any direction until the Walaita campaign of 1894, mainly because of the Great Famine in Ethiopia. ከጨለንቆ ጦርነት በኋላ አጼ ምኒልክ በኢትዮጵያ በየትኛውም አካባቢ የግዛት ማስፋፋት አላደረጉም እስከ 1894 የወላይታ ጦርነት ድረስ። ምክንያቱም ደግሞ the Great Famine in Ethiopia በኢትዮጵያ ክፉ ቀን ስለተነሳ ነው። ክፉ ቀን the Great Famine in Ethiopia lasted from 1888 to 1892. ክፉ ቀን had severely affected the countries, particularly the northern and the central region of Ethiopia, seriously depleted the cattle population. ክፉ ቀን የሚባለው የኢትዮጵያ ታላቁ ረሃብ ነው። ከ1888 እስከ 1892 የቆየ ሲሆን በተለይ ደግሞ ሰሜን እና ሰሜን ማዕከላዊ የኢትዮጵያን ግዛት እጅግ በከፍተኛ ደረጃ ያጠቃ ነው። የከብቶች ቁጥር በከፍተኛ ደረጃ እንዲመናመንም አድርገዋል። ክፉ ቀን The immediate cause of the famine የክፉ ቀን ዋና መነሻ ምክንያቱ ሬንደር ፔስት የተባለ ተላላፊ በሽታ ነው። ይህ ሬንደር ፔስት የተባለ በሽታ triggered by the Italian importation of infected cattle through ምጽዋ ጉዳዩ የተቀሰቀሰው ወይንም በሽታው የመጣው ጣሊያኖች የተበከሉ ከብቶችን ገዝተው በምጽዋ በኩል ወደ ኢትዮጵያ በማሰማራታቸው ነው። ይህም በምጽዋ በኩል አስገብተው ማሰማራታቸው ከኢትዮጵያ ከብቶች ጋር ግንኙነት ፈጥረው በቀላሉ በሽታው በመላው አገሪቷ እንዲዛመት ምክንያት ሆነዋል። The famine partly necessitated and gave further momentum to territorial expansion in southern Ethiopia. በኋላ ላይም ክፉ ቀን በተጨማሪም የግዛት ማስፋፋት አስፈላጊነት እንዲነሳ በማድረግ ወደ ደቡብ ኢትዮጵያ የሚደረገው መስፋፋትም እንዲቀጥል አስችሎታል። As a result, starting from 1889 up to 1894, areas like Dawaro, Konta, Kambata, Bale, Sidama, Gamu, Gofa, and Walaita were incorporated. በእነዚህ ዘመናት ከ1889 up to 1894 እስከ 1994 ባሉ ጊዜያት ውስጥ ዳውሮ፣ ኮንታ፣ ከምባታ፣ ባሌ፣ ሲዳማ፣ ጋሞ፣ ጎፋ፣ ወላይታ በንጉስ ምኒልክ ግዛት አስተዳደር ስር እንዲገቡ ተደርገዋል። the incorporation of ወላይታ የወላይታ ወደ ማዕከላዊ መንግስት መጠቃለል that's made possible after the suppression of the stiff popular resistance የተቻለው ወላይታ ወደ ማዕከላዊ መንግስት እንድትቀላቀል ያስቻላት ከበድ ያለ ጦርነት ከተካሄደ በኋላ ነው። resulting in the deaths of a large number of people in 1994 በወላይታው ጦርነት 1894 በጣም በርከት ያሉ ህዝቦች ህይወታቸውን አጥተዋል። the Walaitan resistance put under control after Kawotona the last king of Walaita was arrested. የወላይታው ማመጽ የቆመው በ1894 ላይ የወላይታን ጦር ይመራ የነበረው ንጉስ ካወጦና በቁጥጥር ስር ከዋለ በኋላ ነው። it was followed by the incorporation of Gedio, Borana and Konso ከወላይታ
ከወላይታ በኋላ ደግሞ ጌዲዮ፣ ቦረናና ኮንሶ በቁጥጥር ስር ውለዋል። እነዚህ አካባቢዎች ወላይታን መሸነፍ ተከትለው በቁጥጥር ስር የገቡ ናቸው። የመጨረሻው ከባድ ጦርነት በኢትዮጵያ የተካሄደበት ደግሞ የ1898ቱ የከፋ ጦርነት ነው። ከፋም incorporated after the force of Tato Geki Sarricho, the last king of Kafa, were defeated. ራስ ወልደ ጊዮርጊስ leads army of ምኒልክ በራስ ወልደ ጊዮርጊስ የሚመራው የምኒልክ ጦር በጋኪ ሰሪቾ የከፋው ንጉስ ታቶ ጌኪ ሰሪቾ የሚመራውን የከፋውን ንጉስ 1898 ላይ ካሸነፈ በኋላ ከፋ ወደ ማዕከላዊ መንግስት እንዲጠቃለል ምክንያት ሆነዋል ማለት ነው። The process of territorial expansion was concluded with the signing of boundary agreement with their neighboring colonial powers that continue until 1908 የኢትዮጵያ የግዛት ማስፋፋት ያበቃው በ1898 ላይ በተጠናቀቀው ከጎረቤቶቻችን ገዢ አገሮች ጋር የተደረገ የሰላም ስምምነት ነው። ምኒልክ Emperor Menelik II eager to introduce now Aፄ Menelik II extend his authority over Benishangul and Gambella, setting the stage for a formal agreement in 1902 on a border with the British as the colonial power of Sudan. ከእንግሊዝ ጋር 18 በ1902 ዓመተ ምህረት ኢትዮጵያና እንግሊዝ የሱዳን ገዢ በነበረችው እንግሊዝና በኢትዮጵያ መሃል የድንበር ስምምነት ተደርጎ የቤኒሻንጉልና የጋምቤላ አካባቢ ድንበር ካርታ ላይ እንዲለይ ተደርጓል። The process of territorial expansion was concluded with the signing of boundary agreement with their neighboring colonial powers that continue until 1909 ቅድም እንዳነሳነው እስከ 1908 ዓመተ ምህረት ድረስ ከጎረቤቶቻችን ቅኝ ገዢዎች ጋር የድንበር ስምምነቶችን በመፈራረም ኢትዮጵያ አሁን ያላትን ካርታ ሙሉ በሙሉ በካርታ ላይ ይዛ የተገኘችው 1900 ላይ ጀምሮ ሲሆን የተጠናቀቀው ደግሞ በ1908 ዓመተ ምህረት ላይ ነው ማለት ነው። Emperor Menelik II and Theodorus II ንጉስ ምኒልክ ሁለተኛና ንጉስ ቴዎድሮስ ሁለተኛ eager to introduce western technology and administrative reforms in ኢትዮጵያ የምዕራቡን ስልጣኔና የአስተዳደር ስርዓት ኢትዮጵያ ውስጥ ለማስተዋወቅ በጣም ፍላጎት የነበራቸው መሪዎች ነበሩ። ስለዚህ የሞደርናይዜሽኑን እናያለን። the modernization endeavor of Emperor Menelik II የንጉስ ምኒልክ ሁለተኛ የዘመናዊነት ጥረት እናያለን። ንጉስ ምኒልክ II በኢትዮጵያ ታሪክ የሚከተሉትን ነገሮች ኢትዮጵያ ውስጥ በማስጀመር ኢትዮጵያን ዘመናዊ የማድረግ ጥረት አድርገዋል። the first modern bank of Abyssinia that was established in 1905 የመጀመሪያው የኢትዮጵያ ዘመናዊ ባንክ የተከፈተው በአፄ ምኒልክ ዘመን 1905 ሲሆን ባንኩም ባንክ ኦፍ አቢሲኒያ እየተባለ ይጠራል። the first modern school ምኒልክ second school was established in 1908 ሌላው የመጀመሪያውን ዘመናዊ ትምህርት ቤት የከፈቱት አፄ ምኒልክ ናቸው። ትምህርት ቤቱ ምኒልክ ሁለተኛ ትምህርት ቤት ተብሎ ሲጠራ ምኒልክ ዳግማዊ ምኒልክ ትምህርት ቤት ተብሎ ሲጠራ የተከፈተው 1908 ዓመተ ምህረት ነው። introduced the first postal system in ኢትዮጵያ በኢትዮጵያ የመጀመሪያውን የፖስታል ሲስተም የሚያስተዋወቁት አፄ ምኒልክ ናቸው። the modernization endeavor of ምኒልክ continue የምኒልክ የዘመናዊነት ጥረት ቀጥለዋል። signed the agreement and initiated work that established the Addis Ababa Djibouti railway with the French in 1894 1894 ላይ የአዲስ አበባ ጅቡቲን የባቡር መንገድ ስራ ያስጀመሩት በፊርማቸውም እንዲጀመር የፈቀዱት አፄ ምኒልክ ሲሆኑ ባቡሩም የአዲስ አበባ ጅቡቲ ሬልዌይ ተብሎ ስራ እንዲጀምርም በኋላ ላይ ምክንያት የሆነው የአፄ ምኒልክ መፈራረምና ውል መግባት ነው። ሌሎች የአፄ ምኒልኮች በአፄ ምኒልክ ወደ ኢትዮጵያ ካስገቧቸው የዘመናዊነት ማሳያዎች ከሆኑት ውስጥ ኤሌክትሪክሲቲ ቱ አዲስ አበባ ለአዲስ አበባ ከተማ የገባው ኤሌክትሪሲቲ፣ ቴሌፎንና ቴሌግራፍ ወደ ኢትዮጵያም እንዲገባ ያደረጉት አፄ ምኒልክ ናቸው። the motor car ዘመናዊ ከመኪናም ተሽከርካሪ ያስገቡት አፄ ምኒልክ ናቸው። ሞደርን ፕላምቢንግ የቧንቧ አገልግሎትን በኢትዮጵያ እንዲገባ ያደረጉት አፄ ምኒልክ ናቸው። the coin ሳንቲሞችንም ኢትዮጵያ ውስጥ ያትሙ ነበረ አፄ ምኒልክ second started to mint a coin to replace the Maria Theresa Taylor
ማሪያ ትሬዛ ቴለርንም የሚተካ የራሳቸውን ገንዘብ አሳትመዋል። በምስሉ ላይ እንደምታዩት አጼ ምኒልክ ሳንቲም አሳትመው ነበረ። the treaty which delimited the boundary between Ethiopia and the surrounding colonial power was signed ኢትዮጵያና በጎረቤት ቅኝ ገዢዎቻቸው ዩሮፓውያን መሃል ስምምነትም የተፈረመው በአጼ ምኒልክ ዘመን ነው። ከ1897 ከጅቡቲ ጋር የመጀመሪያውን ፊርማ ከተፈራረምንበት ሰዓት አንስቶ 1908 የመጨረሻውን ፊርማ ከኬንያ ጋር በመፈረም ነው ኢትዮጵያ አሁን ያላትን የካርታ ድንበር የያዘችው። the boundary delimitation concluded የድንበሩን ካርታ ላይ የመወሰን ሂደት የተካሄደው on 20 March 1897 with the French Somaliland that was the first የመጀመሪያው የድንበር ውል የተፈረመው 1897 ዓመተ ምህረት ከፍሬንች ሶማሊላንድ ወይንም አሁን ጅቡቲ ተብሎ ከሚጠራው ሀገር ላይ ነው። the British Somaliland in May 1987 ሁለተኛው ደግሞ በግንቦት 1897 ዓመተ ምህረት ከብሪቲሽ ሶማሊላንድ ጋራ ወይንም አሁን ሶማሌ ደቡባዊ ክፍል ካለው ጋራ እንዲፈረም ምክንያት ሆኗል። ሰሜናዊ ክፍል ሶማሊያ ካለው ጋራ እንዲፈረም ምክንያት ሆኗል። ኤርትራ ኦን ጁላይ 1900 ከኤርትራ ጋራ በ1900 ዓመተ ምህረት ላይ የድንበር ስምምነት ተፈራርመናል። ሱዳን ዊዝ አንግሎ ኢጂፕሽያን ሱዳን ኦን 5 ሜይ 1902 ከሱዳን ጋራ ደግሞ ግንቦት 15 ቀን 1902 ዓመተ ምህረት አንግሎ ኢጂፕሽያን ሱዳን ከምትባለው ከብሪቴን ጋራ ፈርመናል። ኬንያ ዊዝ ብሪቲሽ ኢስት አፍሪካ ኬንያ 1907 1907 ዓመተ ምህረት ደግሞ ብሪቲሽ ኢስት አፍሪካ ወይንም የአሁኗ ኬንያ ጋራ ፈርመናል። ዊዝ ኢታሊያን ሶማሌላንድ 1908 ከጣሊያን ሶማሌ ጋር ግን የመጨረሻውን ድንበር ነው የተፈራረምነው 1908 ዓመተ ምህረት። With the signing of the boundary delimitation treaties, the process of defining the Ethiopia's modern territorial extent is completed. እነዚህ ካርታ ላይ የተፈረሙ ስምምነቶች አሁን ያለውን የኢትዮጵያ የካርታ ቅርጽ እንድትይዝ እና በዚህም ይዘት እንዲጠናቀቅ ያስቻሉ ነበሩ። The boundary delimitation treaties የboundary delimitation treaties this agreement concluded over about a decades were significant for the history of Ethiopia እነዚህ አንድ 10 ዓመታት ጊዜ ሲጠናቀቁት የኢትዮጵያን ድንበር በውል ካርታ ላይ የማጽደቅ ሂደት በኢትዮጵያ ታሪክ በጣም ወሳኝ ሚና የነበራቸው ናቸው። they gave the countries approximately its present shape ከሞላ ጎደል አገሪቷ አሁን ያላትን ቅርጽ እንድትይዝም ያደረጉት እነዚሁ በ10 ዓመታት ጊዜ ውስጥ የተፈረሙት ከቀኝ ገዢዎች ጋር ያደረግናቸው የድንበር ስምምነቶች ናቸው። the delimitation on the map was not followed by demarcation on the ground ሌላው በኢትዮጵያ የካርታ ስራ ላይ ትልቅ ችግር የሆነው ካርታውን ከሰራ ነው በኋላ መሬት ላይ ግን ዲማርክ ያለማድረጋችን ብዙ ዋጋ አስከፍሎናል። አሁንም እያስከፈለን የሚገኝ ነው። እስካሁን አብሬያችሁ የቆየሁት በትግሉ ተማም ነኝ።